ዛሬ እንግዲህ የምገኘው በመቀሌ ከተማ ነው። ሰላም ጋይስ እንዴት ናችሁ? ውድና የተከበራችሁ የደሱን በዩቲዩብ ቻናል ቤተሰቦች እንዴት ከረማችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ የምገኘው በውቢቷ ሰሜናዊት ኮከብ መቀሌ ከተማ ነው። ዘበይትኒ ወለላው ተናፋቂትያ አደየ ዘይት ምኖ። እንግዲህ ውድ ቤተሰቦቼ ትንሽ ብራዘርን መማ አድርጎት እንደነበር ታውቃላችሁ። በዛ ምክንያት የሕክምና በየ15 ቀኑ ቼክአፕ ስላለው ወደ መቀሌ እየተጓዝን ነው እና አሁን መቀሌ ነው የምገኘው። ቤተሰቦቻችን ለብራዘር እንግዲህ እራት ቴካዌ ሰር እየገባሁ ነው። ውድ ቤተሰቦቻችን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህን ቪዲዮ ላይክ በማድረግ ደግሞ ቪዲዮ ብዙ ቦታ እንዲደርስ አድርጉ። መቀሌያችንን እንግዲህ በተወሰነ መልኩ ማሳያችሁ ነው የሚሆነው። ትንሽ እየመሸ ነው አሁን እንደምትመለከቱት። በጣም ቆንጆ የሆነች ከተማ ናት። አሌክስ የሚገኝበት ሆስፒታል ደግሞ ከአይደር ሆስፒታል ጎን ያለ ሻሎም ሆስፒታል ይባላል። ይሄ ፊት ለፊት የምትመለከቱትኝ ይሄ ፊት ለፊቱ መብራት ያለበት እሱ እንግዲህ የመቀሌ ሕዝብ በጣም ደስ የሚሉ ምግብ ቤት ቴካዌ ስናዝ ስንገባ ሐኪሞቹ ውስጥ ላይ ያሉ ነርሶቹ የሚገርሙ ናቸው ማለት ነው። እንግዲህ ብራዘርም ሙሉ ጤናው ተመልሶ ወደ ነበረበት ወደ ስራው ወደ ኑሮው እንዲመለስ እግዚአብሔር ይርዳን ማለት ነው። እናንተም ጸልዩልን። በየ15 ቀኑ ነው ሕክምና የሚወስደው እና እንግዲህ ሁላችሁም እንድጸልዩልን በአክብሮት እንጠይቃለን። መቀሌ ከተማ መሸት ሲል ደግሞ ይበልጥ ታምራለች። ታምራለች። ያው እኛ ብዙ አንወጣም፣ ያው ከሆስፒታል መጨረሻ ላይ እንግዲህ ቼክአፑን ጨርሶ ከህክምናው ሙሉ በሙሉ ከጤናው ሲያገግም መቀሌን በደንብ ማሳያችሁ ነው የሚሆነው። ሻሎም ሆስፒታል ይሄ ነው እንግዲህ ቤተሰቦች ደርሰናል። በዚች አድርገን በፌስታል ይዘናል። አብረን የምንገባ ነው የሚሆነው ማለት ነው። ሻሎም ሆስፒታል ሽሮ ነው ቴካዌ ያሰራ ነው። ሽሮ መኪና እናያለን። መኪና እንዳይበላን መኪና አይተን ምናምን ነው የምንሻገረው። ለዚህ አሁን ለዚህ ላጥ እንልና ሻሎም ሆስፒታል እየገባን ነው ቤተሰቦቻችን። እዚህ ጋር ደግሞ ሊፍት እንጠቀማለን። አራተኛ ላይ ነው፣ ገና እስከሚመጣ እንጠብቃለን። እስከሚመጣ ጠብቀን ወደ 3ኛ ላይ ነው የምንሄደው ቤተሰቦቻችን። ሰዓታችን ሽሮ ነው ቴካዌ ያደረግነው። ሶስት ላይ ያዙት። ተመልሷል። እንግዲህ በደረጃ እንወጣለን። በደረጃ ሊፍት አላገኘንም ቤተሰቦቻችን። በደረጃ እየወጣን ነው። እዚህ ሀገር ላይ ጥሩ ነገሩ ይበዛል፣ መቀሌ ላይ ማለት ነው። ካየሁት አንጻር ምግባቸው በጣም ነው የሚጣፍጠው። ትንሽ ኤክስፔንሲቭ ነው፣ ትንሽ ውድ ነው። ሽሮ 200 ብር ነው፣ ግን ጽድት ያለ ነው። በጣም ቆንጆ ሽሮ ነው የሚሰሩት። ደከመኝ ደርሻለሁ። ሄሎ፣ እዚህ ጋር ብራዘር አለ። እዚህ ጋር ቴካዌ መጥቷል።
زيت منو عدي مقلة خميلة زي ما نفقدك زي ما زبيتني ولا لو تنافقت يا عدي زيت منو عدي مقلة